እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ በሱና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይን? ያለው አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ልብ አንጠልጣይ እውነተኛ የፍቅር ታሪክ ቀጣውን ፓርት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት፣ ትማሩበታላችሁ። ልብ አንጠልጣይ እውነተኛ የፍቅር ታሪክ በምርጦች ማህደር የቴሌግራም ቻናል ተዘጋጅቶ የቀረበ ክፍል 8። ሰውየው ካጠገቤ መጥቶ ለመቀመጥ ወንበር እያመቻቸ ሁላችሁም ጠጡ፣ ሂሳብ እንዳታስቡ አላቸው። አብረውኝ ወደ ተቀመጡት ፊቱን አዙሮ እነሱም በደስታ ሰውየውን በየተራ አቀፉት። እኔ ግን ምንም እንዳልተፈጠረ አይኔን ብርጭቆዬ ላይ ተክዬ ብቻዬ ማውራቴን ቀጠልኩ። በንግግሩ መልስ ያጣው በቀላል አማርኛ ሹገር ዳዲ የሚባለው ሰውዬ ቆንጆ የተከፋሽ ትመስያለሽ አለኝ። አሁንም የአይኖችን አቅጣጫ ሳልቀይር ዝም አልኩት። ይህኔ ማነህ ና ሌላ መጠጥ ታዘዛት አለና ለአንዱ አስተናጋጅ ትዕዛዝ ሰጠ። እኔም ገልመጥ እያረኩት አመሰግናለሁ፣ መቸገር አይጠበቅብህም አልኩት። እሱም በመልሴ የምሰጠው ቃል ፈገግ እያለ ምን መሰለሽ ቆንጆ ብሎ እጁን ወደ ትከሻዬ ላከው። ይህኔ መጠጥ ባደፋፈረው ልቤ ተማምኜ ከወንበሬ ተፈናጥሬ እየተነሳሁ እንዳትነካኝ ሰውዬ፣ ወንዶች ስትባሉ ከሴት ጭን ውጭ የሚያስብ አእምሮ አልታደላችሁም አልኩትና ጥያቸው መታጠቢያ ክፍል ገባሁ። መታጠቢያ ቤት ገብቼ ትንሽ ራሴን ካረጋጋሁ በኋላ ልወጣ ስል ሰላም ተከትላኝ ኖሮ መጣች። እኔም አልፊያት ልሄድ ስል ያስሚን አለች። እርምጃዬን ገታ አድርጌ ቆም አልኩ። ተረጋጊ ውዴ፣ ሰውየው ላይ እንደዛ መሆን አልነበረብሽም አለችኝ። ምንም ሳልመልስላት ትቻት ቦታዬ ሄድኩ። ልክ ስቀመጥ ሰውየው ጠጪ አለኝ። ባትለኝም እጠጣለሁ ብዬ ብርጭቆዬን አንስቼ ጨለጥኩትና ተነስቼ ወጣሁ። ከዛም ወደ ሆቴል መንገድ ጀመርኩ። ሞቅ ስላለኝ ምንም አላውቅም ነበር። ብቻዬን ስሄድ አንዴ ስቃለሁ፣ አንዴ ሳለቅስ እብድ መስል ነበር። በዚህ መሃል አንድ መልኩን በደንብ ያላየሁት ወጣት ሰላም አለኝ። ቀናም ብዬ ሳላየው ዝም ብዬው መንገዴን ቀጠልኩ። ኧረ አናግሪኝ ብቻሽን ከምትሄጂ ስለ ሀገር ጉዳይም ቢሆን እናውራ ሲል ንግግሩ ፈገግ አስብሎኝ ቀና ብዬ አየሁት። ከዛም አመሰግናለሁ አብረሽኝ ለመሄድ ስለተስማማሽ አለ። ፈገግ እንዳልኩ እብድ አልኩት። ልጁ ዮናስ ይባላል። አቋሙ በጣም ያምራል። በዛ ላይ ለዛ ያለው ቀልዱ ሀዘን ያስረሳል። ያን ቀን ሆቴል ድረስ እያሳቀኝ ሸኝቶኝ ስልኬን ተቀብሎኝ ተለያየን። በእርግጥ ከዚህ በኋላ ምንም አይነት ወንድ መቅረብ አልፈልግም። በነጋታው ራሴን አሞኝ ስለነበረ ተኝቼ ዋልኩ። ከዛ ወደ ማታ ስልኬ ጠራ። አንስቼ ሃሎ ስል ሪታ ነኝ ያስሚን የካሊብ ብላ ንግግሯን ሳጨርስ ስልኩን ዘጋሁባት። ንዴት ሞላ አካሌን አንቀጠቀጠኝ። ከዛ ተነስቼ ትላንት ስጠጣ ያመሸሁበት ክለብ ሄድኩ። ልክ ስደርስ የማላቀው ስልክ ተደወለ። ላለማንሳት ፈልጌ ዝም አልኩት። ደግሞ ሲጠራ ግን አንስቼ ማልበል አልኩ ቁጣ በሚመስል ድምፅ። ይህኔ አረቀስ ስልኬን በቁጣ አታሰቃያት አለኝ። ዮናስ ነበር። ባያየኝም ፈገግ አልኩ። የት ነሽ አለኝ። ከዛ ያለሁበትን ነግሬው እየጠጣሁ ነው እንዳትመጣ ብዬ ዘጋሁበት።
ከደቂቃዎች በኋላ የትላንትናው ሰውዬ መጣ። ከዛም ከጎኔ ተቀመጠ። ዝም ብዬ መጠጣቴን ቀጠልኩ። ከዛ ግን እንዴትና በምን እንደሰከርኩ ባላቅም ስነቃ የሚያምር አልጋ ላይ እርቃኔን ተኝቻለሁ። ደንግጬ ተፈናጥሬ ስወርድ ማንም የለም። የማታው ሰውዬ አስክሮ እንደደፈረኝ ገባኝ። መጨረሻዬ ይሄ መሆኑ ይበልጥኑ አስለቀሰኝ ይላል የዛሬው ክፍል። በነገራችን ላይ ከዛሬው ክፍል ላይ የተማርኩት ነገር ቢኖር የሆነ ሰው ቢጎዳን በፍቅር ብንጎዳ ወይም ቢከዳን ወይም የሆነ በቃ የሚያስጠላ ነገር ከዛ ሰው ብናይ ማለት ነው ራሳችንን ባልሆነ ነገር ለመሸፈንና ባልሆነ ነገር ራሳችንን መጉዳት እንደሌለብን ነው የተረዳሁት ማለት ነው። አሁን እቺ ልጅ ራሷን ለበቃ ከሱ ለማራቅ ፍቅርን ለመርሳት ብላ ራሷን የማይሆን ነገር ውስጥ የማትወጣው መጥፎ ድርጊት ውስጥ መጠጥ ውስጥ ነው የገባቸው ማለት ነው። እንግዲህ ጠጥታ በምትሰክርበት ሰዓት ደግሞ ምን እንደሚያጋጥማት አታውቅም ማለት ነው። ስለዚህ በፍቅር ተጎዳን ወይንም የምናምነው ሰው ከዳን ብለን ራሳችንን አልሆነ ነገር ውስጥ መዶል እንደሌለብን ያስተምራል ማለት ነው ይሄ። እና ወዶችዬ ራሳችንን አልሆነ ነገር ውስጥ መዝፈቅ የለብንም፣ ራሳችንን መጠበቅ አለብን ማለት ነው። በቀጣይ ክፍል እስከምንገናኝ ሰላማችሁ ብዝት ይበልልኝ። በያላችሁበት አላህ ይጠብቃችሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ነባሮች ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ያ አላህ ልቤ እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ በሱና